ፈጠራን መሰረት ያደረገ ግንባታ በማድረግ ጃምቦ ሪል ስቴት ተመስጋኝ ነው። ጃምቦ ሪል ስቴት በምንሰራው ስራ ውስጥ እንግዲህ ዓለም በፍጥነት በብዙ መንገድ እየተለዋወጠች ነው። ኢኖቬሽን ያስፈልጋል። አነሰም በዛም ስራን ማቀላጠፍ የምንችልበት የተሻለ ለውጥና ጥራት ማምጣት የምንችልባቸው የፈጠራ ስራዎች በግንባታው ዘርፍ ውስጥ በሪል ስቴት ግንባታ ዘርፍ ውስጥ አስፈላጊ ስለሚሆኑ ይሄን እያደረጉ ያሉ በፍጥነት ይሄን ስራ እየሰሩ ያሉ አልሚዎች መመስገን አለባቸው። ጃምቦ ሪል ስቴት ይህንን ምድብ አስመልክቶ ምዘናውን አሟልቶ እውቅና ተቸሮታል። በዚሁ መስፈርት ሌላ እውቅና የሚቸረው ሁዳ ኢንጂነሪንግ ኢኖቬሽንን ፈጠራን አስመልክቶ ለሌሎች ተምሳሌት መሆን በሚችል መንገድ ስራ እየሰራ ያለ ሪል ስቴት ነው። ሁዳ ኢንጂነሪንግ አመስግኑልን። መቀዛቀዝ አንፈልግም። በዚህ ምሽት አዋርዱ ለትውልድ በዚህ ሀገር ግንባታ ማስረከብ የሚችሉ አልሚዎችን ሁሉ የሚያበረታታ ነው። ይህ የክብር ሰርቲፊኬትና ዋንጫ ተዘጋጅቷል። ቀጣዩ ምድባችንንም እንደዚሁ እውቅና እናሰጣለን። በዚሁ ቀጣይ ምድብ ውስጥ ዘላቂና ከአካባቢ ጋር መስማማት የቻለ የመኖሪያ ቤት ግንባታ በማድረግ የሚታወቁ በሚለው ምድብ እንደዚሁ እውቅና እናሰጣለን። እሱን መልሰን እዚሁ ይፋ እናደርጋለን። እንግዳችንን እዚሁ ባሉበት እውቅና እንዲሰጡልን እናደርጋለን። በዚህ ምድብ ከፍታ ሪል ስቴት ከአካባቢ ጋር የተስማማ ዘላቂ ግንባታን በማድረግ በሚል ሳይንሳዊ ትንተናው እንግዲህ ሁላችሁም ከግንባታ ዘርፍ ጋር በቀጥታም በተዘዋዋሪም የተዛመዳችሁ ቤተሰቦች ስለሆናችሁ ምን ማለት ነው የሚለው በደንብ የምትረዱት ነው። እኛ በጥቅሉ እዚህ ጋር ሙያተኞቹ በሰጡን ዴፊኒሽን ወይም ደግሞ ገለጻ መሰረት እውቅና እያሰጠን እንገኛለን። እሺ በነገራችን ላይ በልዩ እውቅና አሰጣጥ ደግሞ ልዩ እውቅና አሰጣጡ ለማን ነው የሚቸረው? እሺ ስፔሻል ሪኮግኒሽን ተብያለሁ። ካንትሪ ክለብ ዲቨሎፐርስ ሲሲዲ የሚባል አልሚ ይህ የክብር ሰርቲፊኬትና ዋንጫ የሚበረከትለት ነው። በግንባታ አይነትና ይዘት በልዩነት የተመረጠ በሚል ተቀምጧል። ግንባታ ሲለይ አይነትና ይዘቱ በልዩነት ሲመረጥ ምን ማለት ነው የሚለው ሳይንሳዊ የራሱ ፍቺ ያለው። በዚሁ ዘርፍ ሲሲዲ ልዩ የዚህ አዋርድ ተሸላሚ ይሆናል። ሞቅ አርጉታ። ልዩ ነው ብለናል። ልዩ ነው ካልን ደግሞ በደንብ ሞቅ ብናደርገው ደስ ይለናል። እጅግ በጣም እናመሰግናለን። ሸላሚያችን የኢትዮጵያ ዲያስፖራዎች አሶሲዬሽን ዳይሬክተር፣ በጣም እናመሰግናለን። ይሄን